ከዛ በኋላ ነው ከአሪፍ ጓደኞች ጋር መሆን ጀመርኩ። ፈጠራ ስራ መስራት ጀመርን፣ ማንበብ ጀመርን። ስለዚህ ትኩረታችን ምን ሊሆነ ማደግ ጀመር፣ ማደግ ላይ ሆነ ማለት ነው። ከዛ እንደዛውም አጋጣሚ ከወንድሜ ጋር አንድ ላይ ዲሽን ሰራ ነበረ። በዛም ገንዘብ ሜክ እናደርግ ነበር አንድ ላይ ሆነን ኦልሞስት ወደ 6ኛ ክፍል አካባቢ ላይ ያለው ማለት ነው። ስለዚህ ብዙ ኢንካም ሶርሶችን ክሬት ማድረግ ጀመረ ማለት ነው። ምክንያቱም ፈጠራ ስራ ስናቀርብም እንደ አበል የሚሰጠን ገንዘብ አለ፣ ፕላስ ደግሞ ብራችን ደግሞ ዲሽን ሰራ ነበረ። ስለዚህ ያ ግሪች ነበር ይዛኔ ግን ሀስልነትን የጀመርከው በዛ በልጅነት ነው ማለት ነው። 14 ዓመት ዲሽ ሰራ የዳት ሀስለር ሜንታሊቲ መጣው ከኤርሊ ኤጅ ነበር። ምክንያቱም በቃ አንዴ እነዚህ ነገሮች ለመርናቸው ከዛ ኔክስት ምን ማድረግ አለብን ማለት ጀመርን። ምክንያቱም እጃችን ላይ ያለንን ኦፖርቹኒቲ ነው የምናየው። ከዛ በዛ ኦፖርቹኒቲ ተጠቅመን ምን ማድረግ ገንዘብ ጀነሬት ማድረግ። ያን ያክል ገንዘብ ላይ ብዙ ገንዘብ የመስራት ትኩረት ኖሮን ሳይሆን በሰዓቱ ያው ከጓደኞች ጋር ስትገናኝ ምግብ የምትበላበት ኦር የሆነ ቦታ ላይ ኢንጆይ የምታደርግበት ነገሮች ናቸው። ትንንሽ ብሮች ናቸው የምናገኘው፣ ግን ስቲል በዛ ሰዓቱ በቃ ኢንትረስቲንግ ነበረ እና በዚህ ሞመንት ነበር አስተዳደግ አብዛኛውን ሳይመሰለፉት። ከዛ ወደ ሩጫ ኢንዱስትሪ ገባው ማለት ነው። እዚህ ጋር ግን አንድ ነገር ላቋርጥ። በ13 ዓመት በ14 ዓመት ነገሮችን ካፒታላይዝ ማድረግ ጀምራል፣ ወደ ገንዘብ እንትን ገብታል። ግን እንደዚህ አይነት ማይንድሴት እንዲኖርህ ያደረገው የሆነ የፋሚሊ ነገር አለ ወይ የፋዘር አስተዳደግ ነገር አለ? ነገሮችን ብቻ ወደ ስራ ቀይረ ያንን ነገር ወደ ገንዘብ እንድትቀይር ያረቀ እድሜ በጣም ቱ ያንግ ነገባ። አንዳንድ ሰው ምን ይሆናል መሰለህ፣ ለምሳሌ በዛ እድሜው ስራ ላይ የሚገባ ሰው ፋይናንሻል ዲፊካልቲ ያለበት ሰው፣ ይሄ ሰርቫይቫሊቲ ጥያቄ ያለበት ሰው ሊሆን ይችላል። አንዳንዱ ደግሞ ወይ ቤተሰቡን ወላጁን አይቶ ሊሆን ይችላል። ያንተ ሪዝን ምንድን ነበር ወደ ስራ እንድትገባ ያደረገ?